እሺ ሌላው ጥያቄ ምንድነው? መጽሐፍ ቅዱስ ቤተሰብን ስለማክበር፣ ቤተሰብን ስለመታዘዝ ምን ይላል? በመጀመሪያ በተለይ በዚህ ዘመን ለምንኖር ሰዎች ይህ ጥሩ ጥያቄ ነው ብዬ አስባለሁ። በዚህ ዘመን ወላጆችን የማይታዘዙ ብዙ ልጆች አሉ። እናም እግዚአብሔር በመጨረሻው ዘመን እንደ ኤልያስ ያለ ሰው ይመጣል ብሎ በመልእክተኞቹ በኩል ሲናገር ይህ ሊፈጠር እንደሚችል አስቀድሞ ስለሚያውቅ ነው ብዬ አምናለሁ። የልጆችን ልብ ወደ አባቶቻቸው፣ የአባቶችን ልብ ደግሞ ወደ ልጆቻቸው ይመልሳል። አለበለዚያ ግን ምድርን ይረግማል። ታውቃላችሁ፣ ምድርን ይረግማል ሲል እግዚአብሔር ለገዛ ፈቃዳችን አሳልፎ ይሰጠናል ማለት ነው። ክፍፍል፣ መለያየት፣ አመጽ ይሆናል። በቤተሰብ መካከል መከፋፈል ይሆናል። በልጆችና በወላጆቻቸው መካከል መለያየት ይሆናል ማለት ነው። መጽሐፍ ቅዱስ መልካም እንዲሆንልህ ዕድሜህም እንዲረዝም እናትና አባትህን አክብር ይላል። እኔ በግሌ ብዙ ወጣቶች ያለ ዕድሜያቸው እየተቀጠፉ ነው ብዬ አምናለሁ። አንዳንድ ጊዜ ይህ የሚሆነው ወላጆቻቸውን ባለመታዘዛቸውና መልካም ስነ ምግባር ስላልነበራቸው ሊሆን ይችላል። ወላጆቻቸው ስለረገሟቸው ሳይሆን እነርሱም ባለመታዘዛቸው በሚያሳዩት ባህሪ ምክንያት ያንን እርግማን በራሳቸው ላይ ያመጣሉ። መጽሐፍ ቅዱስ ዕድሜህ እንዲረዝም ይላል። ይህ ትልቅ ትርጉም አለው። ረጅም ዓመት ትኖራላችሁ እና መልካም ሁሉ ይሆንላችኋል ማለት ነው። እግዚአብሔርን መታዘዝ ብቻ ሳይሆን ወላጆቻችንንም ማክበር አለብን። ወላጆቻችን ዳግመኛ የተወለዱ አማኞች ባይሆኑም እንኳን እነሱን ማክበርና መታዘዝ አለብን። ምክንያቱም አንዳንድ ጊዜ ክርስቲያኖች ስንሆን ከቤተሰባችን እንለያያለን። እናም አባታችን ወይም እናታችን አሁን ትክክል አይደሉም ብለን እናስባለን። አናናግራቸውም። ስላልዳኑ ያረክሱናል ብለን እናስባለን። አጋንንት አለባቸውም ብለን እናስባለን። ነገር ግን ይህ ሁሉ ስህተት ነው። ክርስቶስን ባያውቁም እንኳን አሁንም ወላጆቻችሁ ናቸው። እናም እነርሱን ማክበር አለባችሁ። መጽሐፍ ቅዱስ በሮሜ ምዕራፍ 13 ላይ ሁሉም ስልጣኖች ከእግዚአብሔር እንደሆኑ ይነግረናል። በሕይወታችሁ ውስጥ እንደ ባለስልጣን ያስቀመጣቸው እግዚአብሔር ነው። ስለዚህ እነርሱን ለማዋረድ እምነትን እንደ ምክንያት አትጠቀሙ። ወላጆቻችሁን ለመሳደብና ቃላቸውን ችላ ለማለት እምነትን በፍጹም አትጠቀሙ። በፍጹም ልባችሁ ውደዷቸው። በፍጹም ልባችሁ ኢየሱስን ተከተሉ። ሉቃስ ምዕራፍ 14 ቁጥር 24 ላይ እንዲህ ይላል። ይህንን ጥቅስ አንዳንድ ጊዜ ሰዎች ይጠቀሙበታል። እንዲህ ይላል፣ ማንም ወደ እኔ የሚመጣ ቢኖር እናቱንና አባቱን ባይጠላ ደቀ መዝሙሬ ሊሆን አይችልም። እግዚአብሔር ሲጠራን እናትህን ጥላ አባትህን አታክብር አላለንም። እዚህ ጋር ምን እያለ ነው? ይህ ጥቅስ በእርግጥ ምን እያስተላለፈ ነው? በቀላሉ ለማለት የፈለገው በሕይወትህ ውስጥ ሁልጊዜ እግዚአብሔርን አስቀድም ነው። ኢየሱስ ሰዎችን ወላጆቻቸውን እንዲጠሩ አልጠራቸውም። ነገር ግን እግዚአብሔርን ማስቀደም ቅድሚያ የሚሰጠው ነገር ነው እያለ ነው። ወላጆቻችሁን ከኔ በፊት አታስቀድሙ፣ ከኔ በፊት ምንም ነገር አታስቀድሙ እያለ ነው። ምክንያቱም በሰው ልጅ ሕይወት ውስጥ ወላጆች አስፈላጊ እንደሆኑ ያውቃል። ስለዚህ ሰዎች ቢሆኑም እንኳን በሕይወታችሁ ውስጥ እኔ ቀዳሚ መሆን አለብኝ እያለ ነው። ታማኝነታችሁ በመጀመሪያ ለክርስቶስ ሊሆን ይገባል። በመቀጠል ዋጋ ሊያስከፍላችሁ ቢችልም እንኳን ወላጆቻችሁን አክብሩ። መልካም ይሆንላችኋል፣ ዕድሜያችሁም ይረዝማል። በዚህ ሰዓት ይህንን እያያችሁ ያላችሁ በወላጆቻችሁ እንደተጎዳችሁ የምታስቡ ኢየሱስ ክርስቶስ አባታችሁ ነው። አሁን ልባችሁን ፈውሶ ከወላጆቻችሁ ጋር መስማማት እንድትችሉ ያደርጋል። እናም ላበረታታችሁ ፈልጋለሁ። ብዙዎቻችን አመስጋኞች አይደለንም። ወላጆቻችን ባላቸው ትንሽ ነገር ለእኛ ብዙ እንዳደረጉልን እንረሳለን። እናም ሁል ጊዜ ከአቅማቸው በላይ የሆነ ነገር እንጠይቃለን። እናም እናስቸግራለን። ጊዜ ውሰዱ። ቆም ብላችሁ አስቡ። የተቻላቸውን ሁሉ እንዳደረጉና ባላቸው ነገር የተሻለውን እንደሰጡን አስቡ። ሁል ጊዜ ይህንን አስቡ። እናትና አባታችሁን አክብሩ።